የብሔራዊ ባንክ ዛሬ ባካሄደው የውጭ ምንዛሬ ጨረታ ለ21ኛው ጊዜ እንደሆነ ይታወቃል። በዚሁም የጨረታው ውጤት ይፋ ሆኗል። በዚሁም የጨረታው ውጤት የኢትዮጵያ ብር አሁንም አቅም በማጣት የማንሸራታት ሂደቱ እንደቀጠለ ነው። በዛሬው ጨረታ የኢትዮጵያ ብሔራዊ ባንክ አንድ ኢትዮጵያ ብርን በአማካይ ዋጋ 157 ብር ከ46 ሳንቲ ነው ያጫረተው። ይሄ ጨረታም ላይ የኢትዮጵያ ብሔራዊ ባንክ 70 ሚሊዮን ዶላር ነው ያቀረበው። ነገር ግን ከቀረበው ጥያቄ አንጻር 3 እጥፍ የሚሆን ፍላጎት ወደ 241 ሚሊዮን ዶላር በተለያዩ ጨረታዎች የቀረበ ሲሆን ጨረታው ላይ 30 ያህል ተቋማት እንድትሳተፉና ከነዚህም ውስጥ 9ኙ ይህንን 70 ሚሊዮን ዶላሩን እንዳሳኩ ለማወቅ ተችሏል። ይህ ጨረታ እንግዲህ ቀደም ብዬ እንደነገርኳችሁ የኢትዮጵያውን ገንዘብ ብርን የመንሸራተት ሁኔታ በጣም ያፋጠነ እንደሆነ አሁንም ታይቷል። በተከታታይ ሳምንታት ሲካሄድ እንደነበረው በጨረታው ሂደት የኢትዮጵያ ብር ዋጋ እያጣ እንደሆነ ይታወቃል። ዛሬም የታየው ይሄ ነው። በከፍተኛ ሁኔታ ገንዘብ አሁንም ዋጋውን አጥቷል። ይህም እንግዲህ የሆነበት ምክንያት በሀገራችን የገቢ እቃዎች ከፍተኛ መሆንና የውጭ የሚላክ እቃ አለመኖሩ ከነገራም ከሬሚተንስ የሚገኘው ገንዘብ አነስተኛ መሆኑ እንዲሁም ደግሞ በፎሬን ዳይሬክት ኢንቨስትመንትም ከፍተኛ የውጭ ምንዛሪ መሳብ ያቃተን በመሆኑ እናም እኚህን እና ሌሎች ጫናዎች በተለይ ከብድር አከፋፈል ስርዓት ጋር እና ሌሎችም አይነት ስርዓቶች ጋር ተገናኝቶ የውጭ ምንዛሪ ፍላጎት ከፍተኛ በመሆኑ አሁንም እንግዲህ ይህንን የሚተካ ነገር ስለሌለ ኢትዮጵያ ብር ከዚሁ ቀጥሎ በመቀነስ ዋጋው እንደሚቀጥል ይገመታል። ይህም እንግዲህ የኢትዮጵያ ብሔራዊ ባንክም መንግስትም በእቅድ ደረጃ አስቀምጦታል ተብሎ የሚገመት ነው። በኢትዮጵያ ብር በጊዜ ሂደት ዋጋውን በገበያ መር አድርጎ ከዛ በኋላ ገበያ በሚተምነው መልኩ ዋጋው እንዲቀጥል የሚደረግበት ሁኔታ ተመስርቷል አሁንም። ነገር ግን ይሄ በጨረታ ብቻ የኢትዮጵያ ብርን ዋጋ ለመደገፍ እና ወደ ገበያው ዶላር በማስገባት በመንግስት በኩል የኢትዮጵያ ብርን ለመደገፍ የሚደረገው ጥረት አሁን እንደምናየው ነው። በተከታታይ ሳምንታት እየተሳካ አይደለም። ምክንያቱም ይሄ ጨረታ ጊዜያዊ መፍትሄን ነው ይዞ የሚመጣው። ቋሚ የሆነ መፍትሄ በሀገራችን ትልቅ የተቋማዊ ለውጥ ያስፈልጋል። በሀገራችን የኤክስፖርት ስራ በከፍተኛ ሁኔታ መቀጣጠል አለበት። ከውጭ የሚላኩ ሬሚታንሶችንም በከፍተኛ ሁኔታ በህጋዊ መንገድ እንዲገቡ ማድረግ ያስፈልጋል። ሌላው ደግሞ ከውጭ የሚገቡ ባለሀብት ኢንቨስተሮችን ፎሬን ዳይሬክት ኢንቨስትመንትን በጣም በማበረታታት የሀገራችንን መላው የእንቅስቃሴን በሚደግፍ መልኩ እኚህንም በማስፋፋት ነው እንግዲህ የውጭ ምንዛሬ በሀገራችን ላይ ከፍተኛ ደረጃ ተደራሽነት ኖሮት የኢትዮጵያ ብርም አቅም ኖሮት እንዲቀጥል ማድረግ የሚቻለው። ነገር ግን እንግዲህ አሁን እንደ ብሔራዊ ባንክ በሚያደርገው ጊዜያዊ ጨረታ የዶላርን ወደ ገበያ የመበተን ስርዓት አሁንም በየ2 ሳምንቱ የብር ዋጋ ከተለያየ ከ3 ከ4% ከ1% እስከ 10% ድረስ እየቀነሰ የሚሄድበትና እያየን አይናችን እንግዲህ የኢትዮጵያ ብር አሁንም 160 ብር ቀርበዋል። በሚቀጥለው ጨረታ እዛ ሊደርስ ይችላል ተብሎ ይገመታል። ምን ይታወቃል? አመቱ ሳያልቅ በብሔራዊ ባንክ ጨረታ 200 ብር ለአንድ ዶላር መግባቱ ላይቀር ይችላል በዚሁ ከቀጠለ። እናም እንግዲህ የዛሬው መረጃ እንደሚያሳየው የኢትዮጵያ ብር አሁንም ቅናሽ አሳይቷል። ለዚህም እንግዲህ እያንዳንዳችን ሁላችንም ኃላፊነት መውሰድ ይገባናል። በአካባቢያችን የወጪ ንግድን የሚያበረታቱ ተግባራትን መፈጸም ይጠብቅብናል። ከውጭ የሚላክልንም ገንዘብ በህጋዊ መንገድ ወደ ሀገር እንዲገባ ትጋት አለብን። ሌሎችም ምክንያቱም የኢትዮጵያ ብር ዋጋውን አጣ ማለት ለሀገራችን ኢኮኖሚ ከፍተኛ አደጋን ይዞ የሚቀጥልበት ሁኔታ አለ። ምክንያቱም በጣም በውጭ ከሚመጡ እቃዎች ላይ ጥገኛ ከመሆናችን የተነሳ እያንዳንዱ መሰረታዊ አገልግሎቶቻችን ላይ ከፍተኛ ተጽዕኖና ሀገር አቀፍ ተግባራት ላይ እክል የሚቀጥልበት ሁኔታ ሲኖር ይሄ ደግሞ እያንዳንዱን እኔና አንቺን ግለሰብ ዜጋንም ከፍተኛ ሁኔታ የሚጫን በመሆኑ ለሁላችንም በጣም አሳሳቢ ነው። እናም ይሄ መረጃ ነው ዛሬ። በእርግጥ መጥፎ ዜና ይዤ ለመቅረብ አልፈለኩም። ዋናው መረጃ የኢትዮጵያ ብር 157.40
ብር ለአንድ ዶላር እንደደረሰ ዛሬ በተካሄደው የኢትዮጵያ ብሔራዊ ባንክ ጨረታ ለማሳወቅ ያህል ነው። እስቲ እናንተስ ምን ታስባላችሁ? ይሄ የብር መንሸራተት አሁንም እንደቀጠለ ይቀጥላል ወይስ ብር ተጠናክሮ ይመለሳል የሚል ሀሳብ አላችሁ? እንዲሁስ ለዚህስ ተግባር ምንድን ነው መፍትሄው? ወይስ ለምንድን ነው የዳረገን የሚለውን ሀሳብ እናንተን ብታቀርበው ኮሜንት ላይ አስተያየት ብትሰጡ እንወያዩበትና ሀሳብ እንስጥበት። ይህንን መረጃ ነው ለዛሬ ያቀረብኩላችሁ።